የሚሸጥ ቤት እየላችሁ ቀርብ ያለ 220 ካሬ ላይ ያረፈ የብሎኬ ቤት ነው። ወሎ ደሴ ነው። የውጩ በር አገጣጣም እዚህ ጋር ጽድት ተደርጎ የተገጠመ ነው። ቤቱም እዚህ ጋር ፏ ያለ ነው። ግቢውም ፏ ያለ ነው። ምን ይሄ ብቻ ኮንዶሚኒየም እየላችሁ ቀርብ ያለ ወሎ ኬሚሴ ባለ 2 መኝታ ነው። ጽድት ያለ ነው። እዚህ ጋር ኮርኒሱ እንደምታዩት ያምራል። ግድግዳውም ያምራል። እድሳት አይላችሁም መግባት ብቻ ነው። ሁለቱም ዋጋው ተመጣጣኝ ዋጋ ነው። ቤቱም ፏ ያለ ነው። የዚህን ባለ 2 መኝታ ኮንዶሚኒየም ቤት ዋጋና 220 ካሬ ላይ ያረፈ የብሎኬ ቤት ዋጋውን የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ባለ 2 መኝታ ኮንዶሚኒየም ነው። አድራሻ ወሎ ኬሚሴ ነው። ዝጋር ኮርኒሱ ጽድት ተደርጎ የተሰራ ነው። ግድግዳውም ያምራል። እድሳት አይላችሁ ዋጋው ተመጣጣኝ ዋጋ ነው። ምን ይሄ ብቻ ወሎ ደሴም እየላችሁ ቀርብ ያለው 220 ካሬ ላይ ያረፈ የብሎኬ ቤት ነው። ዋጋውም ተመጣጣኝ ዋጋ ነው። የሁለቱንም ዋጋውን እነግራችኋለሁ። ውስጡንም ቤቱን ማስጎበኛችሁ ይሆናል። ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ኮንዶሚኒየሙ እዚህ ጋር እንደምታዩት ግድግዳው ይሄ ነው። ቀለም አቀባቡ እንደዚሁም ኩሽናውም ሰፊ ነው። ይሄ መኝታ ቤቱ ነው። ወሎ ኬሚሴ ላይ ባለ 2 መኝታ እድሳት የማይል አቅርብ ብላችኋል። ይሄው እየላችሁ ቀርብ ያለው ደሴም ላይ ለጠየቃችሁን እየላችሁ ቀርብ ያለው ጽድት ያለ ቤት ነው። እንዳልፋችሁ ይሄው እዚህ ጋር እንደምታዩት ደግሞ መኝታ ቤት ባለ 2 መኝታ ነው ብያችኋለሁ። ኮርኒሱ ይሄ ነው አሰራሩ። የወሎ ኬሚሴው ይሄን ይመስላል። የደሴውን ደግሞ ላሳያችሁ። ከ200 ካሬ ያልተናነሰ ቤት አቅርብልን፣ ቦታ አቅርብልን እያላችሁ ትገኛላችሁ። 220 ካሬ ነው ቤቱ። እዚህ ጋር የብሎኬት ነው። ይሄ በሩ ነው። የውጩ በጣም ያምራል በሩም። እንዲሁም ግቢው ደግሞ እዚህ ጋር እንደምታዩት ጽድት ያለ ግቢ ነው። የቤቱ አሰራር ፏ ያለ ነው። ያምራል። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አገር ውስጥም ያላችሁ ከአገር ውጭም ያላችሁ በነገራችን ላይ ቤቱ ምንም የሚቀረው ነገር የለም። ውስጡንም አስጎበኛችኋለሁ። ተከታተሉ። የውጩ ቀለም አቀባብና እንደዚሁም ውስጡም ያምራል። አብረን የምናየው ይሆናል። ተከታተሉ። እዚህ ጋር ይሄ ከፊት ለፊት ይሄን ይመስላል። ወደ ውስጥ ደግሞ አሳያችኋለሁ ማለት ነው። እንደምታዩት ዲዛይኑ ይሄ ነው። አካባቢው የደመቀ ሰፈር ነው። ዋጋ በተጠራበት አይደለም የሚሸጠው። ድርድር አለው። ቤት የሚሆን ቦታ ማለት ነው። ነግሬያችኋለሁ። የተወሰነ ድርድር አለው ማለት ነው። ተከታተሉ። እዚህ ጋር እንደምታዩት አጥሩም ያምራል። ጽድት ተደርጎ የታጠረ ነው። ግቢውም ደስ የሚል ግቢ ነው። ፏ ያለ ነው። የቤቱን በር አገጣጠም እዚህ ጋር እንደምትመለከቱት ያምራል። ወሎ ኬሚሴ ባለ 1 መኝታ አለ። ኮንዶሚኒየም እንደዚሁም ቦታም ለምትፈልጉ አለ። ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። ውድ የቻናሌ ቤተሰቦች አገር ውስጥም ያላችሁ ከአገር ውጭም ያላችሁ ቤተሰብ መላክ ትችላላችሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እዚህ ጋር ቤቱ ወደ ውስጥ ይኸው ላሳያችሁ ነው። ተከታተሉ። ግቢው በጣም ነው የሚያምረው። ማሻአላ የሆነ ግቢ ነው። ሀርቡ ላይ ለምትፈልጉ አለ። የማህበር ቦታ 160 ካሬ አለ፣ 200 ካሬ አለ። ማናገር ትችላላችሁ። ዋጋው ተመጣጣኝ ዋጋ ነው። ስልክ ቁጥር መግቢያ ላይ አለላችሁ። ቤቱ እዚህ ጋር እንደምታዩት የወሎ ደሴው ግቢው ይሄ ነው። ወደ ውስጥም አሳያችኋለሁ። ተከታተሉ። ላይክ አድርጉ። ውድ የቻናሌ ቤተሰቦች ኮንዶሚኒየም አሁን ላይ ዋጋ እየጨመረ ነው ያለው። ወሎ ኬሚሴ በፊት ሳቀርብላችሁ ባለ 1 መኝታ ባለ 2 መኝታ ሳቀርብላችሁ ዋጋ ሰምታችኋል ማለት ነው። እንዲሁም በእኔ ላይ ቤተሰብ ልካችሁ አጋዝቻችኋለሁ። የፊርማ ቪዲዮ በተደጋጋሚ ለቅቅ ያለሁኝ ባለ 1 መኝታ ላይ እስከ 300 ሺህ ብር ድረስ 350 ሺህ ድረስ ጨምሯል ማለት ነው። እዚህ ጋር ደረጃ አለው ማለት ነው። አንደኛ ብሎክ ላይና ሁለተኛ ብሎክ ላይ ወይም ደግሞ አንደኛ ደረጃ ላይና ሁለተኛ ደረጃ ላይ የሚሸጠው ዋጋ አንድ አይደለም ማለት ነው። ቦታም ሆነ ቤት ማለት ነው። ኮንዶሚኒየም ያልሆነም ቢሆን ማለት ነው። የዋጋ ልዩነት አለው። ዛሬ እየላችሁ የቀረብኩትን ቤት የሁለቱንም ዋጋው ነግራችኋለሁ። የወሎ ኬሚሴውንም ኮንዶሚኒየም ባለ 2 መኝታ እንደዚሁም የወሎ ደሴውንም እዚህ ጋር ዋጋውን ነግራችኋለሁ። ተከታተሉ። እዚህ ጋር ውስጡ ይሄ ነው መኝታ ቤቱ። ግድግዳው፣ ኮርኒሱ፣ ሁሉም ነገር ፋ ያለ ነው። ጽድት ያለ ቤት ነው።
እንደምታዩት ያምራል፣ ይለያል። ምንም የሚቀረው ነገር የለም፣ መግባት ብቻ ነው። የዚህ የ220 ካሬ የብሎኬት ቤት ዋጋው የደሴው 15 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። ቪዲዮውን ከጀመራችሁት በኋላ ከ46 እና ከ47 ሰከንድ በኋላ ስልክ ይዛላለ። ኮመንት ላይ ስልክህን እንዴት ነው የምናገኘው እያላችሁ የምጠይቁ ስላላችሁ ነው። ሸክላ ቦታ አቅርብልን፣ ቤት አቅርብልን እያላችሁ ትገኛላችሁ። ቤትም ቦታም አለ፣ ማናገር ትችላላችሁ። 200 ካሬ 700 ሺህ ድረስ አለ፣ 550 ሺህ ድረስ አለ። ደረጃ አለው። ጥቁር አስፋልት ላይ ደግሞ እስከ 900 ሺህ ድረስ አለ። ሶስተኛ ቤት አራተኛ ቤት የሆነ ማለት ነው። ካሬው 220 ካሬ ድረስ እንደዚሁም 200 ካሬ ድረስ አለ። ማህበር ያልሆነ ማህበር ላይ የሚቀንስ አለ። ማናገር ትችላላችሁ። ውድ የቻናሌ ቤተሰቦች የወሎ ኬሚሴው ኮንዶሚኒየም ባለ 2 መኝታ ዋጋው 2.6 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። ማናገር ትችላላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላቸው ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ ሸክላቶች፣ ወሎ ኬሚሴ እየላቸው ቀርባለሁ። እንደ አቅማችሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ከ100 ካሬ ይዞ ቦታ 130 ካሬ ድረስ፣ 150 ካሬ ድረስ፣ 200 ካሬ ድረስ፣ ለዙም 250 ካሬ ድረስ፣ 300 ካሬ ድረስ ቦታ እየላችሁ ቀርባለሁ። አክሲዮን ለምትፈልጉ፣ አፓርታማ ለምትፈልጉ ወሎ ኬሚሴ አለ። ወሎ ኮምቦልቻም ላይ ለምትፈልጉ ቀጣይ ላይ አቀርብላችኋለሁኝ። ቦታ ቤት አለ፣ የለቀኩት አለ፣ የእንጨት ቤት አለ። እንደዚሁም 200 ካሬ የለቀኩት ቦታ አለ። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትም ቦታም ስለቅ ይደርሳችኋል። ለዛሬ እየላችሁ የቀረብኩት ሁለቱንም ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان